ዓለም ሙሉ በሙሉ ፊቷን ስታዞርብሽ በኪስሽ አንድ ሳንቲም ሳይኖርሽ በድብርት በጨለማ ውስጥ ሆነሽ የዓለምን ታሪክ የሚቀይር አስማት መፍጠር እንደምትችይ ታውቂያለሽ? ይህቺ ሴት አድርገዋለች። ስሟ ጄኬ ሮሊንግ ይባላል። ከሃሪ ፖተር ስኬት በፊት ህይወቷ የሲኦል ያህል የጨለመ ነበረ። ትዳሯ ፈርሶ ከአንዲት ጨቅላ ልጇ ጋር ሜዳ ላይ ተወረወረች። የምትኖረው በመንግስት ምጽዋት ብቻ ነበር። በከፍተኛ የድብርት በሽታ ውስጥ ሆና ራሴን ባጠፋስ እስከ ማለት ደርሳ ነበር። በብርድ ወቅት ደግሞ በቤቷ ውስጥ ማሞቂያ የምታገኝበት ሳንቲም ስላልነበራት ልጇን በብርድ እንዳትሞትባት ሰግታ በጋሪ ይዛት ሙቀት ፍለጋ ካፌ ለካፌ ትዞር ነበር። ካፌ ውስጥ የምትቀመጠው አንድ ሲኒ ርካሽ ቡና አዛ ለሰዓታት ትቀመጥ ነበር። እጆቿ በብርድ እየተንቀጠቀጡ በናፕኪንና በብጣሽ ወረቀቶች ላይ ዛሬ ድፍን ዓለም የሚያውቀውን ሃሪ ፖተር የተሰኘውን አስማታዊ የምናብ ዓለም ከተበች። መጽሐፉ በብዙ እንባና ስቃይ ጽፋ ስትጨርስ ግን ሌላ ፈተና ጠበቃት። አንድ አይደለም፣ ሁለት አይደለም፣ 12 የተለያዩ ታዋቂ አሳታሚ ድርጅቶች አቀረበችላቸው። ነገር ግን 12ቱም ይህ መጽሐፍ ምንም አይረባም፣ ህፃናትም ቢሆኑ አይወዱትም አሏት። ፊቷ ላይ በሩን ዘጉባት። ነገር ግን ጽናት ያሸንፋል እንዲሉ በ13ኛው ሙከራ አንዲት ትንሽ አሳታሚ ድርጅት ፈቃደኛ ሆነችላት። ውጤቱ ሳትሉ ዛሬ ሃሪ ፖተር በዓለም ታሪክ በከፍተኛ ደረጃ ሽያጭ ያስመዘገበ ድንቅ መጽሐፍ ሆኗል። ሮሊንግ ደግሞ በመጽሐፍ ሽያጭ ብቻ የቢሊየነርነት ደረጃ ላይ የደረሰች የዓለማችን የመጀመሪያዋ ደራሲ ሴት አይደለም፣ የመጀመሪያዋ ደራሲ ለመሆን በቅታለች። ዛሬ አንተን ህልም 12 ሰዎች ውድቅ ሊያደርጉት ይችላሉ። አንተ ግን 13ኛውን በር ማንኳኳትህን እንዳትረሳ።